አባቶቻችን ሙስሊም የአማራ ነፍጠኞች እስልምና እንደ ሃይማኖት አረብ የሆነውን ያህል ኢትዮጵያዊም ነው። በኢትዮጵያ ውስጥ ደግሞ እስልምናን ቀድመው የተቀበሉ በኢትዮጵያ ታሪክ ለመጀመሪያ ጊዜ የእስልምና አካባቢያዊ መንግስት በመመስረት የሙስሊም ሱልጣኔት ያቋቋሙ አማሮች ናቸው። የሸዋ ሙስሊም ሱልጣኔት የአማራ ሙስሊም መንግስት ነበር። ይህ ብቻ አይደለም። በ14ኛው መቶ ክፍለ ዘመን ከሸዋ ወደ ምስራቁ የኢትዮጵያ ክፍል በመሄድ የአዳልን የሙስሊም ሱልጣኔት ያቋቋሙት የኡመር ወላፍ መዘሮች የአማራ ተወላጅነት ያላቸው ናቸው። በዚህ ጉዳይ ወደፊት በሰፊው መለስበታለሁ። የኦነግ የሃይማኖት ክንፍ ፕሮፓጋንዲስቶች ግን ጸረ አማራነታቸውን በእስልምና ስም ሸፍነው ከአማራ በላይ ሙስሊም ሆነው ለአማራ እስልምናን ሊያስተምሩት ይቃጣቸዋል። አማራ በኢትዮጵያ ምድር የእስልምና አስተማሪ እንጂ ከቶ የእስልምና ተማሪ ሊሆን አይችልም። በኢትዮጵያ ውስጥ ወንበር ዘርግተው ጉባኤ አስፋፍተው ቀለም በጥብጠውና ብራና ፍቀው እስልምናን ያስፋፉት አማሮች ናቸው። የሩቁ ብቻ ሳይሆን በቅርቡም የሀገራችን ታሪክ ውስጥ አማሮች የእስልምና አስተማሪዎች እንጂ የእስልምና ተማሪዎች ሊሆኑ አይችሉም። የና አህመዲን ጀበል አባት የጅማውን ንጉስ ቀዳማዊ አባ ጅፋርን እስልምና እንዲቀበሉ ያደረጉት የጎጃሙና የጎንደር አማራ ሙስሊሞች ናቸው። ይህንን ታሪክ የነገረን ደግሞ ማንም ሳይሆን የጅማውን ዘውዳዊ መንግስት ታሪክ የጻፉት የአባ ጅፋር ልጅ የሆኑት አባ ጆቢር ናቸው። ሃምቡርግ ዩኒቨርሲቲ እንደ አውሮፓ አቆጣጠር በ2003 ዓ.ም በእንግሊዘኛ አስተርጉሞ ያሳተመው አባ ጆቢር በአረብኛ የጻፉት የጅማው ንጉሳዊ ቤተሰብ ታሪክ The History of Jimma and the Digo Dynasty ገጽ 12 ላይ እንደሚነግረን የጅማው ዘውዳዊ ቤተሰብ ወደ እስልምና ሃይማኖት እንዲገቡ ያደረጉት የጎንደር ሌቦ ተወላጁ ሼህ አብዱል ሐኪምና የጎጃም ተወላጁ አባረው የተዋሉ አማሮች ናቸው። እነዚህ ሁለት የአማራ ሸዎች ቀዳማዊ አባ ጅፋርን ወደ እስልምና የቀየሯቸው በ1822 ዓመተ ምህረት መሆኑን አባ ጆቢር የጻፉት የጅማው ታሪከ ነገስት ያውሳል። በኦሮሞ የገዢ መደብ ወረራ የፈለሰውን ርስታቸውንና የፈረሰውን ሀገራቸውን እንደገና አንድ በማድረግ ረገድም እንደ ክርስቲያን አማሮች ሁሉ ሙስሊም አማሮችም ግንባር ቀደም ነፍጠኞች ነበሩ። ነፍጠኛ ማለት የተነጠቀውን ርስቱን ለማስመለስ በወራሪ የተቀማውን ባድማውን ለማስከበርና አገር መልሶ አንድ ለማድረግ የተሰማራ አርበኛ ማለት ነው። አማራን የሰደቡ እየመሰላቸው ነፍጠኛ ሲሉ የሚውሉት ኦነጋውያን አማራው በሃይማኖት ሳይለያይ ነፍጠኛ የሆነው የተነጠቀውን ርስቱን ለማስመለስ የተቀማውን ባድማውን ለማስከበርና በኦሮሞ የገዢ መደብ ወረራ የፈረሰውን አገሩን ከሌሎች ጋር ሆኖ መልሶ አንድ ለማድረግ እንደዘመተ እየመሰከሩለት ነው። የአማራው አንድነትና ጣምራ እንቅስቃሴ ያሰጋቸው ሴት ሙስሊም ወጣት አማሮች የአርበኛ አባቶቻቸው ምልክት የኢትዮጵያን ሰንደቅ ዓላማ መልበሳቸው አስደንግጧቸው እስካሁን ድረስ በእስልምና ስም ጸረ አማራና ጸረ ኢትዮጵያ ፕሮፓጋንዳቸውን ሲያስፋፉ የሰነበቱት ጀበሎች አማራው የእስልምና አስተማሪ እንጂ ተማሪ አለመሆኑን እነሱንም እስልምና ያስተማረው አማራው መሆኑን ማወቅ አለባቸው። እዚህ ላይ የምታዩት የአማራ ሙስሊም አርበኞች ምስል በ19ኛውና በ20ኛው መቶ ክፍለ ዘመን የነበሩ ነፍጠኞች ናቸው። ጋቢ የለበሱት የመጀመሪያው አርበኛ የአድዋው ዘማች የወሎ አምባሰሉ ደጃዝማች አሊ ሲሆኑ ካባ የለበሱት ሁለተኛው አርበኛ ደግሞ የጎጃሙ ፊት አውራሪ አሊ ናቸው። ሁለቱ አሊዎች ዳግማዊ ምኒልክን ተከትለው ርስት በማስከበርና አገር አንድ በማድረግ ዘመቻ ውስጥ ግንባር ቀደም ተሰላፊ የነበሩ አሊም የአማራ ነፍጠኞች ነበሩ። ለጽሁፉ የታሪክ ተመራማሪውን አቻሜል ታምሩና አመሰግናለን። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ